ልጆቻችሁ ጤናማ ያልሆኑ ምግቦችን እየተመገቡ እናንተም እነሱን ለማስደሰትና ላለማስከፋት ስትሉ እየገዛችሁላቸው ግን ደግሞ ከልባችሁ ልጆቻችሁን ሳታስገድዱና ሳታስከፉ ጤናማ የሆነ ምግብን እንዲመገቡና ጥሩ የሆነ ልማድን እንዲያዳብሩ ለማድረግ ፈልጋችሁ ግን ደግሞ ይሄን እንዴት ማድረግ እንደምትችሉ ተቸግራችኋል? ከሆነ ብቻችሁን አይደላችሁም። በዛሬው ቪዲዮአችን ልጆቻችሁን ሳታስገድዱና እናንተም ትግል ውስጥ ሳትገቡ ልጆቻችሁ ጤናማ አመጋገብ እንዲኖራቸውና ራሳቸውን ጤናማ ሊያደርጋቸው የሚችል ቀላልና ፈጣን የሆኑ ውጤታማነታቸው በሳይንስ የተረጋገጡ ስልቶችን አጋራችኋል። እስከ ቪዲዮ መጨረሻ ደግሞ አብራችሁን ከቆያችሁ ገራሚና ወሳኝ የሆነ ቦነስም እጨምርላችኋለሁ። ሁሉም ወላጆች ለልጆቹ የተሻለ ነገር ማድረግ ይፈልጋል፣ ግን ደግሞ ልጆች አንዳንድ ምግቦችን እንዲመገቡ ወይንም ደግሞ ስፖርታዊ እንቅስቃሴዎችን እንዲሰሩ ማስገደድ ጥሩ ያልሆነ ውጤትን ሊያስከትል ይችላል። ልጆቻችሁ ጫና እንደሚደርስባቸው ከተሰማቸው ከጤናማ ልማዶች ጋር አሉታዊ ግንኙነት እንዲኖራቸውም ሊያደርጋቸው እንደሚችል ጥናቶች ያመለክታሉ። ከዚያም ይልቅ ለልጆቻችሁ ጤናማ የሆኑ ምግቦችን እንዲሁም ደግሞ ልማዶችን አስደሳችና ተፈጥሯዊ ማድረግ ያስፈልጋል። እንዴት ነው ይህን ማድረግ የሚቻለው ካላችሁኝ ደግሞ ልጆቻችሁ ጤናማ የሆነ አመጋገብና ጥሩ የሆኑ ልማዶችን አስደሳች በሆነ መንገድ የእድሜ ልክ ልማዳቸው ሆነው እንዲቀጥሉ የሚያደርጉ 5 ወሳኝ የሆኑ ስትራቴጂዎችን ልነግራችሁ ነው። ለመስማት ዝግጁ ሆናችሁ እንጀምር። የመጀመሪያው ስትራቴጂ ለልጆቻችሁ ጤናማ የሆነ አመጋገብን አስደሳችና አዝናኝ እንዲሆን አድርጉላቸው። ልጆች አዝናኝ ነገርን ይወዳሉ። እንዲመገቡ የምትፈልጉትን ምግብ ወደ አርት ቀይሩላቸው። ምግቦቹን ለነሱ አዝናኝና ከተለመደው ለየት ባለ መንገድ አቅርቡላቸው። ልጆች ይበልጥ አስደሳችና አዝናኝ መስሎ በታያቸው መጠን የመብላት እድላቸውን የመብላት ፍላጎታቸውን በዛው ልክ ይጨምራል። ለሁለተኛው ስትራቴጂ ደግሞ አለፍኩኝ። ልጆቻችሁ እንዲመርጡ ፍቃድ ስጧቸው። ልጆች ኮንትሮል ማድረግ ይወዳሉ። አንድ አትክልትን ገዝታችሁ አምጥታችሁ ይህንን ብላ ከምትሏቸው ይልቅ ወደ ገበያ አብራችሁ በመሄድ የሚፈልጉትን አትክልት ወይንም ደግሞ ፍራፍሬ እንዲመርጡ ማድረጋችሁ የመብላት እድላቸውን ሰፊ እንዲሆን ያደርገዋል። ምክንያቱም ደግሞ ልጆች ራሳቸው የመረጡትን ነገር የመብላት እድላቸው በጣም ሰፊ ስለሆነ ነው። ወደ ሶስተኛው ስትራቴጂ ደግሞ አለፍኩኝ። እሱም እናንተ ምሳሌ ወይንም ደግሞ አርአያ ሁኑላቸው። ልጆች የሚያዩትን ነገር ይኮርጃሉ። እናንተ ጤናማ የሆነ ምግብን የምትመገቡና ጥሩ የሆነ ልማድ ካላችሁ ልጆች ይህንን ከተመለከቱ እናንተ ምንም ነገር መናገር ሳይጠበቅባችሁ በተፈጥሯዊ መንገድ ከእናንተ ጋር ተመሳሳይ ነገር ማድረግን ይፈልጋሉ። ስለዚህም ለልጆቻችሁ ምሳሌ መሆናችሁን ራሳችሁን መመልከት አትርሱ። አራተኛው ስትራቴጂ ደግሞ ለልጆቻችሁ የአካል ብቃት እንቅስቃሴን ጨዋታ አድርጉላቸው። ልጆቻችሁ ስፖርት የመስራት ልማድን እንዲያዳብሩ የምትፈልጉ ከሆነ አሰልቺ የሆኑ ስፖርቶችን ከመስራት እንዲቆጠቡ ማድረግ ያስፈልጋል። ልጆች እንቅስቃሴ ያስፈልጋቸዋል፣ ግን ደግሞ ስፖርታዊ እንቅስቃሴው ስራ ሆኖ ከተሰማቸው የመስራት ፍላጎታቸው ይጠፋና ሊጠሉትም ደግሞ ይችላሉ። ስለዚህም ስፖርታዊ እንቅስቃሴዎችን ወደ ተለያዩ የጨዋታ አይነት በመቀየር አስደሳች እንዲሆንላቸው ካደረጋችሁ እነሱ ለስፖርታዊ እንቅስቃሴ ሁሌም ፍላጎትና ጉጉት እንዲኖራቸው ማድረግ ትችላላችሁ። አሁን ደግሞ ወሳኝ የሆነውንና የመጨረሻውን አምስተኛውን ቲፕ ልነግራችሁ ነው። እሱም ለልጆቻችሁ ሙሉ በሙሉ መከልከልን ሳይሆን 80-20 ህግን ተጠቀሙ። ለልጆቻችሁ ጣፋጭ ነገሮችን፣ ስናኮችን ሙሉ በሙሉ ከከላከላችኋቸው ለዛ ነገር ያላቸው ፍላጎት በጣም እየጨመረ ይሄዳል። ከዛም ይልቅ 80-20 ህግን ተጠቀሙ። 80%ን ጤናማ የሆነ አመጋገብን እንዲመገቡ በማድረግ 20%ን ደግሞ አልፎ አልፎ የሚፈልጉትን ነገሮች በማድረግ ትሪት ማድረግ ያስፈልጋል። እንደዚህ በማድረግ ለልጆቻችሁ ፈተና ሳታደርጉባቸው ባላንሱን የጠበቀ እንዲሆን ማድረግ ትችላላችሁ። አሁን ደግሞ ቃል በገባሁላችሁ መሰረት ገራሚ የሆነውን ቲፕ ልነግራችሁ ነው። እሱ የፋሚሊ ላይፍ ስታይል እንዲኖራችሁ አድርጉ። ልጆቻችሁን ጤናማ እንዲሆን ማድረግ ከምትችሉባቸው ትልቁ መንገድ መካከል አንዱ ሁሉንም ቤተሰብ የሚያስደስት ላይፍ ስታይል ይኖራችሁ። ይህም ማለት አብራችሁ ተመገቡ፣ አብራችሁ ተንቀሳቀሱ። በየጊዜው ደግሞ ፕሮግረሳችሁን ማየትና ሴሌብሬት ማድረግ አትርሱ። እንዴት ነው በጋራ መኖር ያለብን ካላችሁኝ ደግሞ ይህንን ለማድረግ ካልኩሌሽን ወይንም ደግሞ ማስገደድ አያስፈልገውም። በተፈጥሯዊ መንገድ በራሱ ነው የሚሆነው። ብቻ ግን እናንተ እንደ ቲም በጋራ ተንቀሳቀሱ፣ በጋራ ስሩ፣ በጋራ ተመገቡ። አሁን ደግሞ የእናንተ ተራ ነው። በልጆቻችሁ አመጋገብ ላይ ምን አይነት ችግሮችን ታስተውላላችሁ? ኮሜንት ላይ ጋሩ። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁ ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎችን እንዳያመልጧችሁ ደግሞ የደውል ምልክቱን መጫንም አትርሱ። አብሮነታችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።